መዋደድ ደግ ነው። ለቁም ትንሹን ግድላቸው እንዋደድ። ያቸው ጠማማ ጎጆ ናት የምትችለን ነው። የሰው እንጀራ የሚበላ የለም፣ የሰው ውሃ የሚጠጣ የለም። ከፋውም በጀውም ያቸው ጎጆ ናት የያዘችው ሰው። ጎጆአችን ልትችለን ምን ያጣላናል? ጎጆአችን ልትችለን ምን ያጣላናል? ምን ያስተማማናል? ተወንድም ወጥተን ከአላህም ወጥተን ከነቢዩም ወጥተን ጌታና ነቢዩ አሉ ጌታው ሸሚስባህ ሁለት ሴቶች መጡ አሉ ሊዘይሩት የመጡ ጊዜና ኑር ናቸው አሉ እነዚህ ሴቶች። አንዲቱ ረጅም አንዲቱ አጭር መጡ አሉ። ታዲያ ዘይረው ሲሄዱ አቦ እንደው ሁላቸውን እኩል አድርጓቸው በነበረ አላህ ምን ነው ጀማልይ ናቸው። እኛይቱ አጠራለችና ምን ይሆናል አለችና ፋጢማ ነቢ አሉ ይላሉ። ታዲያ ጌታና ነቢ ሰሟታሉ ልጅዋን ላይ ወዲያውኑ ከፋራውን ሊያወጡላት አኽበይ ከንፈበይ አኽበትል ሆዷ ስጋው ተጓህጥጦ አስተፋት ያበቁ ጊዜና አሁን አጭር ናት ያልሻት ስጋዋን በላሻል። እንደው አይተሽ መውደድ ያለብሽ እንጂ ለምን አጭርና ረጅም ታያለሽ? አጭርና ረጅም የሚያታኮ ሳላ ደጋባት አኽብለው ተፋ አጭርና ረጅም እንኳን ሜታ ሆነ እና ምን አለ ብንዋደድ እኮ አላህ እንኳን በመሬቱ በሰማዩ ላይ ሄደና ይችላል። ማርና ቅቤ ሊያበላና ይችላል። ውሃ የለምና ወተትና ማር ሊያዘንብ ይችላል። ጌትነቱ የሱ አይደለም እንዴ? ተፈራነው ነገር ሊጠብቀና ይችላል። የፈራነውን ነገር ማርና ቅቤ ሊያረገው ይችላል። አምሮ የሚጠናው እኮ ነገሩ አምሮ እየጠና ነው። ምነው ብንዋደድ አሁን ባንዳለን ነገ ጧት አሁን እኔ ኸልዋየርኩ ተኛው አመመኝ ሞትኩኝ ምንድነው መጨረሻው? ውዴታ ያለው ሰው አመለጠ እንጂ ውዴታ የሌለው ሰው እንደው ቀረ ማለት ነው። ውድቅ ሆነ እንግዲህ ተሰረዘ ማለት ነው። የኖረ እንኳን እንደው በኑሮ ብዛት ወይ አንድ ቀን መሐባ ይዘንብበታል፣ ወይ አንድ ደግሞ ሙሳፊርነት ያሳዝነዋል። ጠጋ ይላል እንደዛ እነዛኞቹ ጋር እንኳን ባይሆን ጠጋ ይላል። በተቀረ እንግዲህ አላህ መቼም ብዙ ጉድ ያለው ያን ያህል ነውና መዋደድ ያለብን ትላልቅ ሰዎች ጋር ደግሞ ዋሽቶ ማቆራረጥ